ሰላም እንዴት ናችሁ? ጽናት ነኝ። ብዙዎቻችሁ ዲኤምም ላይ ኮሜንትም ላይ የምትጠይቁኝን ጥያቄዎች ልመልስላችሁ። 6ኛ ዓመት ሕክምና ተማሪ እንደሆንኩኝ ታውቃላችሁና ብዙዎቻችሁ ኮሜንት ላይ ዲኤምም ላይ ምን ብላችሁ ጠይቃችሁኝ ነበር። ቢዚ በሆነ ስኬጁል ውስጥ እንዴት ነው እምነትሽን ለማጠንከር የቻልሽ ወይም ደግሞ ፐርሰናል ታይምሽን ኮንሲስተንትሊ ማድረግ የቻልሽ እንዴት ነው ብላችሁ ጠይቃችሁኝ ነበር። ከነዛ ውስጥ በጣም ኢምፖርታንት ነው ብዬ የማስበው መጽሐፍ ቅዱስን ማጥናት ነው እና ዛሬ 5 ቲፖች እነግራችኋለሁ። ነገር ደግሞ የቀሩትን 5 ቲፖች በሌላ ቪዲዮ ፓርቱ ሰራላችኋለሁ ማለት ነው። መጽሐፍ ቅዱስን ስናጠና የመጀመሪያው ኢምፖርታንት ነው ብዬ የማስበው ነገር ስታርት ስሞል በት ስቴይ ኮንሲስተንት ነው። ማለት 3 ሰዓት ከማጥናት 2 ሰዓት ከማጥናት 1 ሰዓት ከማጥናት ምናምን አይደለም መጀመር ያለብን። 10 ደቂቃ ሊሆን ይችላል፣ ከዛም በታች ሊሆን ይችላል። ትንሽ ቨርስ ወስደን እሷን ሜዲቴት አድርገን ጸልየን እግዚአብሔር ያስረዳንን ነገር ጽፈን ሁላ መነሳት ልንችል እንችላለን። እና ስትጀምሩ የማበረታታችሁ በጣም በትንሹ እንድትጀምሩ ግን ኮንሲስተንት መሆን እንድትችሉ ነው። ማለት ኤቭሪዴ ያንን ነገር ማድረግ እንድትችሉ ማለት ነው። ሁለተኛው በጣም ኢምፖርታንት ነው መጽሐፍ ቅዱስን ለማጥናት ብዬ የማስበው ነገር ምንድነው? አንድ ስፔሲፊክ የሆነ መጽሐፍ ከመጽሐፍ ቅዱስ ውስጥ መርጦ ያንን መጽሐፍ ማጥናት ነው ማለት ነው። ሶስተኛው በጣም ኢምፖርታንት ነው ብዬ የማስበው ነገር ምንድነው? የተረዳነውን ነገር መጽሐፍ ነው። እስከዛሬ መጽሐፍ ቅዱስን እያጠናችሁ ግን ደግሞ ደብተር እስክሪብቶ ማትጠቀሙ ሰዎች ወይም ደግሞ ኤኒቲንግ ላይክ ሶፍት ኮፒዎችም ላይ ኮምፒውተራችሁ ላይ ወይ ስልካችሁ ላይ የማትጽፉ ሰዎች አሁን ያለንበት ስፒሪቹዋል ሌቭል ላይ ሁልጊዜ አንቀጥልም። ስለዚህ የገባንን ነገር መጽሐፋችን ነገ ተመልሰን ስናየው ይህንን ነገር ሞር እንዲጠቅመን ያደርገናል እና መጽሐፍን በጣም አበረታታለሁ። ከዛ ውጭ ደግሞ ብሬናችን እንዴት ነው የሚያስበው? አሁን ለምሳሌ አንድ ነገር አንብባችሁ ወይም ደግሞ ሰምታችሁ ተረድቻለሁ ብላችሁ ታስባላችሁ። ስትጽፉ ግን ከዛ የተሻለ አንደርስታንዲንግ ውስጥ ስትገቡ ራሳችሁን አግኝታችሁ ታውቃላችሁ ብዬ አስባለሁ። እኔ በጣም ብዙ ጊዜ ራሴ እንደዛ አግኝቼው ስለማውቅ ማለት ነው። ብሬናችን ሪፍሌክት እያደረገ እንዳለ ነው ኮንሲደር የሚያደርገው። ከዛ ውጭ መጽሐፍ ቅዱስን ለማጥናት በጣም ኢምፖርታንት ነው ብዬ የማስበው ነገር ታይምን ማበጀት ነው። ሞርኒንግ ሰው ነኝ ወይስ ኢቭኒንግ ሰው ነኝ የሚለውን ነገር ማየት ነው። ማለት ከሰኞ እስከ ዓርብ ቅዳሜና እሑዳችሁንም ኢንቮልቭ አድርጋችሁ ማድረግ ትችላላችሁ። የትኛው ሰዓቴ ነው ሞር ዲስትራክሽን ፍሪ የሆነ ጠዋቴ ነው ወይስ ማታ የሚለውን ነገር አሰስ አድርጉ። ከዛ ውጭ የመጨረሻው ግን በጣም ኢምፖርታንት ነው ብዬ የማስበው ነገር ኢዝ ፕሬይንግ። ማለት መጽሐፍ ቅዱሳችንን ከማንበባችን በፊትና ካነበብን በኋላ መጸለይ ያለብን። አይኑ ይሄንን ስትሰሙ ኦፍ ኮርስ ማለት በጣም አዎ ምናምን ልትሉ ትችላላችሁ። ግን ደግሞ እስካሁን ከነገርኳችሁ ነገሮች ሁሉ በላይ ሁላ ጥቅም አለው ብዬ የማስበው ነገር ኢዝ ፕሬይንግ። መጽሐፍ ቅዱሳችንን ከማንበባችን በፊት እግዚአብሔር ያንን ቃል እንዲያስረዳን መጸለይ ያለብን። ካነበብን በኋላ ደግሞ ያነበብነውን ነገር አፕላይ የምናደርግበትን ጸጋ አቅም እንዲሰጠን እግዚአብሔር መጸለይ ያለብን ማለት ነው። ስለዚህ ኤቭሪ ባይብል ስተዲ should be backed up with prayer ማለት ነው። እና ጀማሪ ነን ብላችሁ የምታስቡ ሰዎች ኢቭን ጀምራችሁም እንደሚለተዋችሁ ሰዎች ይሄ እንደ ኢንካሬጅመንት እንደሚረዳችሁ ተስፋ አደርጋለሁ። so this is what I use plus part 1 ነው ዛሬ። ነገር ደግሞ in depth more part 2 እነግራችኋለሁ። ዩቲዩብ ላይ ደግሞ more long form ቪዲዮዎችን በደንብ in depth ከዚህም በጠለቀ መንገድ ቪዲዮዎች ሰራላችኋለሁ። እና ፎሎ ማታረጉኝ ሰዎች ቲክቶክ ላይ ኢንስታግራም ላይ እና ዩቲዩብ ላይ ቪዲዮዎችን ፖስት አደርጋለሁ። so feel free to follow me and አንድ ሪሌት ያደረጋችሁበት ነገር ወይም ደግሞ ሳጠና በጣም የሚጠቅመኝ ቲፕ ነው ብላችሁ የምታስቡትን ነገር እስቲ ኮሜንት ላይ አሳውቁኝ። I'm very eager to know. Thank you for watching. Bye.